ጌታ ካንቺ ጋር ነው እነሆ ትጸንሻለሽ ወንድ ልጅንም ትወልጃለሽ አለ የመጀመሪያው ጥያቄ እዚህ ጋር ነው ምን ትወልጃለሽ ወንድ ልጅ ከመርየም የሚወለደው ኢሳ ወይም ኢየሱስ የአላህ ሰላም በሱ ላይ ይሁን ክርስቲያኖች እንደሚያምኑት አምላክ ፈጣሪና እግዚአብሔር ከሆነ አምላክ ጾታ አለው ወይ ብለን እኛ ጥያቄ እናነሳለን ወንድ ተብሎ ተጠርቷል አምላክ ጾታ አለው ወይ ደግሞስ ምን ያደርግለታል ለኛ ለሰው ልጆች ይህ ጉዳይ የተሰራልንና የተፈጠረልን ቢያንስ ለሁለት ዓላማ እንደሆነ እናውቃለን አንደኛው ከጠጣን በኋላ እንድንሸናበት ነው ግልጽ ነው ሁለተኛው አላህ የደነገገውን ተፈጥሯዊ ህግ ሚስት በማግባት ራሳችንን እንድናረካ ነው አይደለም አምላክ ጠጥቶ ሸና ለማለት ነው ወይስ ሚስት አግብቶ ራሱን አረካ ለማለት ነው ካልሆነስ ምን ያደርግለታል ይህ የጾታ ጉዳይ ነው አምላክ ነው ፈጣሪ ነው ብላችሁ ካመናችሁ ይሄ ለኛ ግን አምላክ አለመሆኑን በግልጽ ያስረዳናል ነው ምንለው እሺ እንግዲህ የመጀመሪያው ጥያቄውን እንዳደመጣችሁት መልአኩ ቅዱስ ገብርኤል ሲናገር ወንድ ልጅን ትወልጃለሽ ስሙንም ኢየሱስ ትያዋለሽ ብሎ ነው የተናገረው ሰው አምላክ ጾታ አለው ወይ የሚል ጥያቄን ያቀረበው እንግዲህ የዚህም ጥያቄ ሆነ አብዛኞቹ የእስልምና ጥያቄ መልሱ አምላክ ከማርያም ሲወለድ ሰው ሆኗል የሚል ነው አምላክ ከማርያም ሲወለድ ምን ሆኗል ሰው ሆኗል ስንል ደግሞ ፍጹም እንደማንኛችንም አይነት ሰው ሆኗል ይያልን ነው ሰው እንደማንኛችንም አይነት ሰው ሆኗል ማለት ደግሞ ጾታ ሊኖረው ግድ ነው እንደማንኛችንም አይነት እውነተኛ የሆነ ሰው ከሆነ ማለት ነው ከማርያም ሲወለድ እንደማናችንም አይነት እውነተኛ ሰው ከሆነ ወይ የወንድ ወይ የሴት ጾታ አለው ማለት ነው ጾታው ደግሞ ምን ነበር ጌታችን ሲወለድ ወንድ ለምንድነው ወንድ ሆኖ የተወለደው ምክንያቱም አስቀድሞ ትንቢት ስላለ ከብዙ ሺህ ዘመናት በፊት ከ700 ዓመታት በፊት በነብዩ ኢሳያስ ለምሳሌ በትንቢተ ኢሳያስ ምዕራፍ 7 ቁጥር 14 ላይ ስለዚህም ጌታ ምልክት ይሰጣችኋል እነሆ ድንግል ጸንሳለች ወንድ ልጅንም ትወልዳለች ስሙንም አማኑኤል ይሉታል ብሎ ይናገራል ነብዩ ኢሳያስ ይህንን ቃል በማቴዎስ ወንጌል ምዕራፍ 1 ቁጥር 23 ላይ ለድንግል ማርያም እንደተፈጸመ መጽሐፍ ቅዱስ በግልጽ ይነግረናል ምን አለ ቃሉ እነሆ ጌታ ምልክት ይሰጠናል አንዲት ድንግል ትጸንሳለች ወንድ ልጅንም ምን ትላለች ትወልዳለች ስሙንም አማኑኤል ትለዋለች ትርጉሙም እግዚአብሔር ከኛ ጋር ሆነ ማለት ነው ስለዚህ ትንቢት አለ ያ ከማርያም የሚወለደው ሰው ያ ከማርያም የሚመጣው ሰው አዳኝ የሆነ መድኃኒት የሆነ እንዲሁም ደግሞ ወንድ ልጅ ነው ያ ወንድ ልጅ ከማርያም የሚወለደው ወንድ ልጅ ደግሞ ዝም ብሎ አይነት እንደማንኛችንም አይነት አይደለም አምላክ የሆነ ነው ለዚህ ነው ራሱ ነብዩ ኢሳያስ ደግሞ ከሁለት ምዕራፍ በኋላ በትንቢተ ኢሳያስ ምዕራፍ 9 ቁጥር 6 ላይ ሕፃን ተወልዶልናል ወንድ ልጅም ተሰጥቶናል ስሙም ድንቅ መካር ኃያል አምላክ የዘላለም አለቃ የሰላም አምላክ ተብሎ ይጠራል ብሎ የሚነግረን ማለት ነው ስለዚህ አምላክ ጾታ አለው ወይ ሲባል ምን ሰው ከመሆኑ በፊት ይያላችሁ ነው ሰው ከመሆኑ በፊት በፍጹም የለውም ከማርያም ከመወለዱ በፊት በመለኮታዊ ህልውናው እያለ በፍጹም አምላክ ጾታ የለውም እንኳን አምላክ መላእክትም ጾታ አላቸው ብለን በፍጹም አናምንም ምን አልኩኝ መላእክትም ቢሆኑ ጾታ አላቸው ብለን አናምንም ጾታ የሰው ልጆችና የእንስሳት የተለያዩ ስነ ፍጥረታት መለያ ነው እንጂ መላእክትም ሆኑ አምላካችን ፈጣሪ እግዚአብሔር አምላክ ጾታ አለው ብለን አናምንም ነገር ግን ያ ጾታ የሌለው ፈጣሪ ያ ጾታ የሌለው አምላክ ግን ከማርያም ሲወለድ ምን ሆነ ሰው ሆነ ፍጹም ሰው እንደማናችንም አይነት የሆነ ሰው ስለዚህ ሰው ሲሆን የሰው እውነተኛ ሰው ስለሆነ እንደማንኛችንም አይነት ጾታ ኖረው ማለት ነው ጾታ የሌለው ሰውማ ከሆነ ሲጀመር እውነተኛ ሰው አይደለም ማለት እኮ ነው አምላካችን ግን ሰው የሆነው እውነተኛ ማንነትን ይዞ ነው ከማርያም ተወልዶ እውነተኛ ማንነትን ይዞ ነው ሰው የሆነው ስለዚህ ጌታችን ኢየሱስ ክርስቶስ እግዚአብሔር አምላክ ከማርያም ሲወለድ ምን ኖረው ጾታ ኖረው ለምን ምክንያቱም ከማርያም ሲወለድ ሰው ሆኗልና ሰው አምላክ ጾታ አለው ሰው ከመሆኑ በፊት ይያላችሁን ከሆነ የለውም ሰው ከሆነ በኋላ ግን በሰውነቱ ጾታ አለው ብለን እንናገራለን ምክንያቱም ያ ሰውነት የአምላክ ሰውነት ነው ስለዚህ የአምላክ ሰውነት ደግሞ ከማርያም የተወለደ ወንድ ሆኖ የተወለደው ስለዚህ በሰውነቱ አምላክ ጾታ አለው ብለን እንናገር ወንድ ልጅ ብሎ መጽሐፍ ቅዱስ እንደነገረን ወንድ ልጅ ብለን እንጠራዋለን ማለት ነው ለምሮ ጌታ ወንድ ልጅ ሆኖ የተወለደው
ምክንያቱም የመጀመሪያው ቅድም እንዳልኳችሁ በነቢያት የተተነበየ ትንቢት ስላለ፣ ሁለተኛው ደግሞ ምክንያት የኋለኛውን አዳም ሊያድን የመጣ አዳም ስለሆነ ዳግመኛ አዳም ስለሆነ ይህንን ቅዱስ ጳውሎስ ይነግረናል። በአንደኛ ቆሮንቶስ ምዕራፍ 15 ቁጥር 47 አካባቢ ላይ ኋለኛው ሰው ከመሬት መሬታዊ ነው፣ ሁለተኛው ሰው ግን ይላል። ሁለተኛው ምን ሰው ይልና ከሰማይ ሰማያዊ ነው ይላል። ምን ማለት ነው? ኋለኛውንም አዳም ሰው ነው ያለው፣ ሁለተኛውንም አዳም ሰው ነው ያለው። ነገር ግን ኋለኛውን ማለትም የቀድሞውን አዳም ከመሬት መሬታዊ ይሏል፣ ሁለተኛውን ግን ሰማያዊ ነው ይሏል፣ ከሰማይ ነው ይሏል። ምን ለማለት ነው? ምክንያቱም አዳም ከምድር የተፈጠረ ነው፣ ሰማያዊ የሆነ ከሰማይ የመጣ ምንም ነገር የለውም፣ ከአፈር ነው ተሰርቶ ሰው የሆነው። ኢየሱስ ክርስቶስ ግን ሰው የሆነው አስቀድሞ በሰማያት ይኖር የነበረው ወደ ምድር መጥቶ ከማርያም ተወልዶ ነው። ይህንን ደግሞ ራሱ ጌታ ኢየሱስ ክርስቶስም በተደጋጋሚ በመጽሐፍ ቅዱስ ላይ ተናግሯል፣ ከሰማያት መምጣቱን። ለምሳሌ በዮሐንስ ወንጌል ምዕራፍ 3 ላይ ነግሮናል። እኔ ምንድነው በሰማያት የሚኖረው የሰው ልጅ ኢየሱስ ክርስቶስ ነው፣ ከሰማይ ከመጣው በቀር ማንም ወደ ሰማይ የወጣ የለም፣ እርሱም ኢየሱስ ክርስቶስ ነው እያለ ይናገራል። ከሰማይ እንደመጣ እዛ ክፍል ላይ ብቻ አይደለም፣ ዮሐንስ ወንጌል ምዕራፍ 6 ላይም ከሰማይ የወረደ ሕያው እንጀራ እኔ ነኝ ብሎ ይናገራል። እንዲህ የሚናገር ምንም አይነት ተራ ሰው ወይንም ግለሰብ የለም። ሰው ብቻ የሆነ ሰው እንዲህ ሊናገር አይችልም። ኢየሱስ ክርስቶስ ከሰማይ መጥቶ ከማርያም ሰው ስለሆነ ነው ይህንን የተናገረው ማለት ነው። በተደጋጋሚ ሌላ ቦታዎች ላይም ከወጥቼ መጥቻለሁ እያለ ይናገራል። ማንም ተራ ሰው ሊናገረው የማይችለውን የትኛውም ነቢይ ያልተናገረውና እነዚህ ሰዎች ነቢያችን ብለው የሚጠሩት እንኳን የማይናገረውን ንግግር አምላካችን ጌታችን ኢየሱስ ክርስቶስ ግን ተናግሯል። ስለዚህ ኢየሱስ ክርስቶስ ጾታ የኖረው በዚህ ምክንያት ነው። ነገር ግን ቀጥሎ ወንድማችን ምን አለ? እኛ ጾታ የሚኖረን ለዚህ ጉዳይ ነው። ነገር ግን ለእርሱ ምን ያደርግለታል? እንዲህ አይነት ነገር አለው ካልን ምን ያደርግለታል አለ። ይሄ ጥያቄ ምን አይነት ጥያቄ መሰላችሁ? ድሮ ልጆች እያለን ምናምን ትምህርት ቤት ውስጥ ምን አይነት ጥያቄዎችን እንጠያየቃለን? አስተማሪ መጠየቅ ብንፈራም እርስ በርስ የምንጠያየቀው ነበረ። ወንድ ልጅ ደረት ላይ ጡት ምን ይሰራል? ለሴት ልጅ ቢሆን እንድታጠባን የተፈጠረላት የወንድ ልጅ ደረት ላይ ጡት ምን ይሰራለታል? የዚህ ጥያቄ መልስ ምንድን ነው? አሁን ይሄ ወንድማችንም እንደዛው አይነት ጥያቄ ነው በነገራችን ላይ የጠየቀው ማለት ነው። ልክ እንዴት እንደማለት ለሴት ልጅ እኮ ጡት ምንድነው ሕፃንን እንድታጠባ ነው የተፈጠረላት፣ የወንድ ልጅ ጡት ለምን ተፈጠረ ብሎ እንደመጠየቅ ነው። ባጭሩ መልሳችን ምንድነው? አሁንም ቢሆን መልሳችን ጌታ ኢየሱስ ክርስቶስ እውነተኛ ፍጹም ሰው ነው የሆነው። ይሄ በጣም ግልጽና ክሊር የሆነ መልስ ነው። በነገራችን ላይ ሰዎች ራሳቸውን ጭፍን ካላደረጉ በቀር በጣም ግልጽ መልስ ነው። ኢየሱስ ክርስቶስ ከማርያም ሲወለድ እውነተኛ ፍጹም ሰው ነው የሆነው፣ ወንድ ልጅ ነው የሆነው ሰው። እነዚህ ነገሮች ደግሞ ወንድ ልጅ የሆነ ሁሉ እውነተኛ ሰው ከሆነ ኤሊየን ካልሆነ በቀር ማለት ነው የሚኖረው ነገሮች ናቸው። ስለዚህ ጌታችን ኢየሱስ ክርስቶስን በዚህ ምክንያት እንዲህ ሊያደርግ ነው፣ እንደዚህ ሊያደርግ ነው፣ እንደዚህ አይነት ነገሮች በክርስትናም ትምህርት ውስጥ አይደለም በክርስትና በእስልምናም ትምህርት ውስጥ የሌሉ አይምሮ የሚፈጥራቸው ነገሮች ናቸው። እንደዚህ አይነት አይምሮ የሚፈጥራቸው ነገሮች እና ክርስቲያኖች ሲጀመር የመመለስም ግዴታ የለብንም። ክርስቲያናዊ ትምህርትም የለም እንደዚህ አይነት ነገሮችን የሚገልጽ እንዲሁም ደግሞ ኢቭን ኢስላማዊ ትምህርቶችን በፍጹም የሉም። ጌታ ኢየሱስ ክርስቶስ ይጸዳዳል የሚል ወይም ደግሞ እንደዚህ ግንኙነት፣ እንደዚህ ትዳር፣ እንደዚህ አይነት ጉዳዮች አይደለም በክርስትና በእስልምናም ትምህርት ውስጥ የሉም። ስለዚህ እንዲህ የሌሉ ጉዳዮች ላይ እኛ ያን ያህል አንጨነቅባቸውም። ሲጀመር መጽሐፍ ቅዱስ ያስተማረን እውነት እንመሰክራለን እንገልጠዋለን እንጂ ማለት ነውና ወደ ቀጣዩ ጥያቄ በዚህ መልኩ እናልፋለን። መልሳችን ባጭሩ ምንድነው? ኢየሱስ ክርስቶስ ሰው ሲሆን ከማርያም ሲወለድ እውነተኛ ፍጹም ሰው ስለሆነ ጾታ ምኖረው እነዚህም አካላት ኖሩት ነው። ወደሚቀጥለው እስኪ እንለፍ። ቀጥሎ ምን ይላል ጥቅሱ? ወንድ ልጅ ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ፣ እርሱ ታላቅ ይሆናል፣ የልዑል ልጅም ይባላል፣ ጌታ አምላክም የአባቱን የዳዊትን ዙፋን ይሰጠዋል አለ። የአባቱን የዳዊትን ዳዊት ምን ነው እያለ ነው? አባቱ እያለ ነው። በመጽሐፍ ቅዱስ የዘር ሐረግ ወደ 28ኛ አያቱ ነው ዳዊት ማለት ለኢየሱስ። ይሄ ማለት እኮ አምላክ ከመወለዱ አስቀድሞ ቢያንስ 28 አያቶቹ ቀድመውታል ማለት እኮ ነው። በጊዜ ቅደም ተከተል ረገድ ምን ማለት ነው ይሄ?
አምላክ አያት ቅድመ አያት አለው እንዴ? እዚህ ጋር እንዴት ዳዊት አባቱ ሊሆን ቻለ? እሱ አምላክና ጌታ ከሆነ እንዴት ዳዊት አባቱ ሊሆን ቻለ? እሺ ሁለተኛ ጥያቄው